ሰላም ሰላም፣ እንዴት ናችሁ? ዛሬ የምገኘው መገናኛ ወደ ቦሌ በሚወስደው መስመር ላይ ነው። ይሄ መስመር በጣም ድንቅ ነው የተሰራ ነው። አዲስ አበባ ውስጥ ከተሰሩ የኮሪደር ፕሮጀክቶች በዋነኛነት ሊጠቀስ የሚችለው ነው። ምክንያቱም አካባቢውን በጣም ነው የለወጠው። እንደምታዩት የመንገዱ ስፋት መንገዱ ሙሉ ከታች እስከ ላይ ነው የሚያሳየው እና ይሄ ዜብራዎቹ አቀባቡ ዘራሱ ስታዩት በቃ አንዳንዴ ኢሮፕ ምናምን ያሉ ሰዎች የሰሩት ይመስለኛል ይሄን። ምክንያቱም አቀባቡ ምናምን ህጋቸው ምናምን ጥሩ ነው። ስክሪን አለ እዚህ ጋር። አይ እኛም ሀገር እኮ ተሻሽሏል። ኢሮፕ መጠበቅ የለብንም። ቻይናም እኮ ቀንታ እኔ ነኝ የሰራሁት ምናምን ብላ እኮ ዜና አቅርባ ነበር አሉ። እዚህ ጋር ተፈረፈረ። እና ይሄን ቪዲዮ ለቻይኖች ይድረስላቸው። እናንተ ስራ ከሆነ እውነት ነው አስመስክራቸዋል። ግን እኛ አሻሽለን በራሳችን ሰዎች እንሰራቸው ይሆናል። እዚህ አካባቢም ዲኤችኤል አለ፣ ፈረንጆች አሉ። በቃ ሀገራችን በቃ እንዲሳሳያችሁ ደግሞ የሌላ ሀገር ምናምን እንዳይመስላችሁ። ይሄ ሀገራችን ነው። ምንም በቃ እኛ ወደ ውጭ ስንሄድ እነሱ ወደ እኛ ሀገር ይመጣሉ። እኔ አንዳንዴ ምንድን ነው ሚስጥሩ ላሉ የእነሱ እንጀራ እዚህ ነው የተጋገረው ወይስ የኛ ነው እዛ የተጋገረው? እስኪ ኮመንት ላይ አሳውቁኝ። እኛ እዛ ስንሄድ ደስ ይላል፣ እነሱ እዚህ ሲመጡ ደስ ይላቸዋል። ዋትስ ዘ ዲፈረንስ? መኪና መግዛት ለምፈልጉ ደግሞ እዚህ ያለ መኪና ግን ያው ለማስታወቂያ ስላልሰጡኝ ብዙ በደንብ አልቀርጽም። ግን ያው እግረ መንገዴን እንደ ሰብአዊነት ጠቆም ላርጋችሁ ያው ለእናንተ ብዬ ማለት ነው። ሳይክሎቹ የመጡ ነው ከታችም። ሳይክለኛ ይኸው ህገወጥ ሳይክለኛ በአስፋልት ሄዳል። ስንተኛ መንገድ ለፍተን ሰርተንለት እሱ በአስፋልት ነው የሚሄደው። ምን ትላለህ? ይሄ እንኳን ይሄ በቃ መሸለም ያስፈልገዋል። ወላይታ ነው የሚመጣው። በቃ ህግ ያከብራል። አይ በእግር ለመወርድ አይደል እግረኛ መንገድ ላይ ገባ እና ይሄን ይመስላል ማለት ነው ተመልካቾቼ። በሌላ ቪዲዮ ደግሞ መለስላችኋለሁ። ዛሬ እዚህ አካባቢ ስለዋልኩኝ ትንሽ ላሳያችሁ። ይሄን አካባቢ ያምራል። ለሰው አገልግሎት እንድታሳያቸው ጥሩ ነው። በቃ በሉ ቻው ቻው።